እና እንደሱ ነበረ የማስበው እና ጓደኞች ነበሩኝና አብረን ምሳ ስንበላ ምሳ ሰዓት ምሳ ከነሱ ጋር ለመብላት እንደሚሄዱ ሁሉ ያስባሉና በእነሱ ገንዘብ እና ምንም አቅም የሌለው ሰው ነበርክ። ግን በእርግጥ በዛ ብሎ ነው የሚያስቡት። እና አንድ ቀን ሰበሰብኳቸውና እኔ ለሁላችሁም ሰጣቸዋለሁ አንድ ቀን እኔ ለተገለጠልኝ ሁለት እየተገዛው እንጂ ሰነፍ ስለሆንኩ አይደለም ብያቸው ነው ስራ ሲጀምር የጀመርኩት። ባይዘወይ ስማቸው መጥቀስ ይችላል። ግን እንደሱ ነው ሲጀምር ስራ የጀመርኩት። አንተ እንዳልከው የምታስተምረውን ነገር አለመሆን። አንድ ጊዜ አንድ ልጅ መጣና ስልጠና እያሰለጠንኩት የኢስት አፍሪካ ጂኦፖለቲክሱ ለክርስቲያኒቲ ለኢኮኖሚ ምን አይነት ኢፌክት እንዳለው እኔ ከየት እንዳመጣው ራሱ በዛ ጊዜ አላቅምና ብቅላ ይባላል። እኔ እኮ የዛ ጊዜ ኢህአዴግ ነው ያለው። በቃ አሁን ግራጁዌት አደርጋለሁ ገባለሁ አለ። የት ነው የሚገባው? ወደ ፓርቲ። አይ ጊዜው አይደለም አልኩት። ከትምህርቱ ተነስቶ ነው እሱ የኢስት አፍሪካን ጂኦፖለቲክስ እና ኢኮኖሚክስ። እኔ ኢኮኖሚክስ ራሱ ብዙ እኮ እኔ ምንም የማውቀው ነገር የለም። ግን ዝም ብዬ ከማነባቸው ከማዘጋጃቸው ከማስባቸው ነገሮች ነው የማዘጋጀውና እኔ እኮ ይህን ትምህርት ካስተማርን አሁን መግባት አለብኛል። ድሬዳዋ ዩኒቨርሲቲ ነው፣ ብቅላ ይባላል። የስሬ ልጅ ነው። ብዙ ጊዜ አሁንም ድረስ ሜንቶር አደርገዋለሁ። ገባለሁ አለ። አይ ጊዜው አይደለም አትገባም አልኩት። እና የካምፓስ ሚሽን ሞቢላይዜሽን የሚባል እኔ ኮኦርዲኔት የማደርገው ኦልሞስት እኔ የጀመርኩት ብዬ ነው የማስበው፣ ወይ ደግሞ እኔና አራጋው የጀመርነው ነው። እና እናመጣለን፣ እናሰለጥናቸዋለን። ከዛ በኋላ ለ2 ወር በተለያዩ ቦታዎች እንልካለን። በኋላ ወደ ሶማሌም ወደ ሱዳንም ወደ ሌሎችም አገሮች አደገና ይህ ልጅ ከነዚህ ውስጥ አመጣሁትና እዚህ ኢንቮልቭ እንዲያደርግ ተደረገ። አንድ ሀገር እንዲሄድ ተደረገ ማለት ነው። አትገባም ፖለቲካ ብዬ ለምንድን ነው ማልገባው ሲለኝ፣ አንተ የወርልድ ፖለቲክን ዲፋይን ማድረግ አለብህ። ወደፊት ፖቴንሻል እንዳለ አውቃለሁ። እዚህ ከገባ ግን ተራ ሰው ነው የምትሆነው። እና ሄደ፣ የሆነ ሀገር ሄደ። ሀገሩን መጥቀስ አያስፈልግም። ሄደ። ከ4 ዓመት በኋላ ነው ከ3 ዓመት በኋላ ተመልሶ መጣ።